ሰላም ለሁላችሁም። ለህፃናት ጠቃሚ የሆነውን የምግብ አሰራርና ምክሮች ወደማቀርብበት ኢቫ ፉድ እንኳን በደህና መጣችሁ። ዛሬ የምንነጋገረው ልጆች ስለሚወዱትና ጠቃሚ ስለሆነው ምግብ ነው፣ አቮካዶ። አቮካዶ ለልጆች ለምን ጥሩ እንደሆነና እንዴት እንደምታዘጋጁ በቀላሉ ዛሬ ለህፃናት ተስማሚ በሆነ መልኩ አብረን እናያለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አቮካዶ ጣፋጭ ብቻ አይደለም፣ ጠቃሚ ነገርንም በውስጡ ይዟል። የመጀመሪያው የአእምሮ እድገት ነው። አቮካዶ በውስጡ ጤናማ ስብ አለው፣ በተለይ እንደ ኦሜጋ 3። ይሄ ማለት ለልጆች የአእምሮ እድገት እጅግ ጠቃሚ ነው። ሁለተኛ፣ ለመፈጨት በጣም ቀላል ነው። የክሬም ይዘት ያለው ዝቅተኛ የአሲድነት መጠን ስለሆነ ያለው በሆድ ዕቃቸው ውስጥ ለመፈጨት ቀላል ያደርገዋል። ሶስተኛው በንጥረ ነገር የበለጸገ ነው። ቫይታሚኖች አሉት እንደ ቫይታሚን ሲ፣ ቫይታሚን ኬ እና ቫይታሚን ኤ። በተጨማሪም ፖታሲየም የያዘ ስለሚሆን ጠንካራ አጥንትና ጤናማ እንዲሆኑ ያደርጋቸዋል። አራተኛው እይታቸውን ያሳድጋል። አቮካዶ በውስጡ ሉታይን የሚባል ንጥረ ነገር ስላለ ይህም ጤናማ እይታ እንዲኖራቸው ያግዛቸዋል። በመቀጠል ደግሞ አቮካዶን እንደየእድሜያቸው ለልጆቻችን እንዴት ማዘጋጀት እንዳለብን እናያለን። የመጀመሪያው ከ4 ወር እስከ 6 ወር ላሉ ህፃናት ነው። የአቮካዶን ቆዳ እንልጥና በሹካ ፍጭት አድርገን ትንሽ ወተት ወይንም ደግሞ ውሃ ጠብ አድርጎ መስጠት ነው። ሁለተኛው ደግሞ ከ6 ወር እስከ 9 ወር ላሉ ህፃናት እንደዚህ እንደ ጣታችን ከፍ ከፍ አድርገን እናቀርብላቸዋለን። ይህም ደግሞ በራሳቸው የመመገብ ልማድን እንዲያዳብሩ ይረዳቸዋል። ሶስተኛው ደግሞ ከ9 ወር እስከ 12 ወር ያሉ ህፃናት ናቸው። ለነዚህ ህፃናት አቮካዶን የተፈጨውን ከሙዝ ጋር ከእርጎ ጋር ወይንም ደግሞ በዳቦ አድርገን እንደዚሁም እንደ ቁርስ አድርገን ማቅረብ እንችላለን። በተጨማሪ የምላችሁ አቮካዶን ስትገዙ ጥሩ ኒውትሪሽን እና ቆንጆ ቴስት እንዲኖረው መምረጥ ያለባችሁ ነገር ልንገራችሁ። የመጀመሪያው መብሰሉን ቆዳውን ጫን በማድረግ ቼክ ማድረግ ነው። በመቀጠል ልጆቻችሁ አለርጂ አለመሆናቸውን ቼክ ማድረግ፣ በትንሹ ከሌላ ነገር ጋር ሳይቀላቀል ማቅመስ። ሌላው ደግሞ የተረፋቸውን ንጹህ ወይንም ደግሞ አየር በማይገባበት ፕላስቲክ ሽፍን አድርገው ማስቀመጥ። ከዛ በተጨማሪ ከ12 ወር በላይ ለሆኑ ልጆች ትንሽ የሎሚ ጭማቂ አድርገው መስጠት የበለጠ ቆንጆ ቴስት እንዲኖር ያደርግላቸዋል። ለዚህ ነው ለልጆች አቮካዶ በጣም ጥሩ ምግብ የሆነው፣ ገንቢ፣ ሁለገብና ለማዘጋጀት በጣም ቀላል። አቮካዶ ለልጆ ለመመገብ አሁን ዝግጁ የሆኑ ይመስለኛል። ያለውን አስተያየት ኮሜንት ስራ አስቀምጡልኝ። ይሄንን ቪዲዮ ላይክ ማድረግ እንዳትረሱ። በተጨማሪ የህፃናት ምግብና ምክሮች ለማግኘት ሰብስክራይብ የምትለውን በመጫን እንዲሁም ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ ኦል የምትለውን በመጫን ቤተሰብ ይሁኑ። ስለተከታተላችሁ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።